ሄሎ ተማሪዎች እንደምን አላችሁ? በዚህ ቪዲዮ 12ኛ ክፍል ፊዚክስ ዩኒት 2 ዳይሜንሽናል ሞሽን አብራራላችኋለሁ። አንዳንድ ይከብዷችኋል ብዬ የማስባቸውን ፖይንቶች እገልጽላችኋለሁ ማለት ነው። ኦኬ 2.1 ፕሮጀክታይል ሞሽን እንግዲህ ከአሁን በፊት ይህን ፕሮጀክታይል ሞሽን የተማራችሁ አይመስለኝም። ስለዚህ ከዴፊኒሽኑ እንጀምራለን። ዋት ኢዝ የፕሮጀክታይል? መጀመሪያ ፕሮጀክታይል ምንድን ነው ስትባሉ ኢት ኢዝ አን ኦብጀክት። በቃ ፕሮጀክታይል ምንድን ነው ከተባላችሁ ኦብጀክት ነው። ዋት ታይፕ ኦፍ ኦብጀክት? ኢት ማይት ቢ ስቶን፣ ኢት ማይት ቢ ቦል፣ ኢት ማይት ቢ ቾክ ዛት ሙቭስ ኢን ኤር ኦር ኢን ፍሪ ስፔስ። ኢን ኤር ስንል አየር አለው ማለት አይደለም፣ በቫኪዩም ማለት ነው። ኦንሊ ባይ ዋት? ኦንሊ ባይ ግራቪቴሽናል ፎርስ ወይም የግራቪቴሽናል ፎርስ ሌላ ስሙ ኤምጂ ነው። በሌላ አገላለጽ ኢፍ ዘ ኦንሊ ፎርስ ኦን ኤ ሙቪንግ ኦብጀክት ኢዝ ኢትስ ዌይቱ ወይም ክብደቱ ብቻ ከሆነ ዘን ዘ ኦብጀክት ኢዝ ኮልድ ፕሮጀክታይል። ይህን ኦብጀክት ፕሮጀክታይል እንለዋለን። ስለዚህ አንድን ኦብጀክት ፕሮጀክታይል ሆነ ማለት በአየር ላይ ያ ማለት በቫኪዩም ላይ ብቸኛው ፎርስ የራሱ ክብደት ወይም ኤምጂ ብቻ ከሆነ እና በመንቀሳቀስ ላይ ካለ ኤር ሬዚስታንስን ኢግኖር አድርገን ማለት ነው ያን ኦብጀክት ፕሮጀክታይል ትላላችሁ ማለት ነው። ኢን ፕሮጀክታይል ሞሽን ዜር ኢዝ ኖ ሞቲቭ ፎርስ ኦር ኢንጂን። የራሱ የሆነ የሚጨማምረው ፎርስ ውስጣዊ ፎርስ መኖር የለበትም፣ ወይም ኢንጂን ወይም ሞተር መኖር የለበትም። እስኪ ለምሳሌ እነዚህን እንያቸው። ከኤስ ከዲ ጽፌላችኋለሁ። ኤ ምንድን ነው? ኤ በርድ ፍላይንግ ኢን ዘ ስካይ። አሁን ይሄ ምን ይመስላችኋል? ፕሮጀክታይል ነው ወይንስ አይደለም? ኤ በርድ ፍላይንግ ኢን ዘ ስካይ። ኦኬ ኢት ኢዝ ኖት ኤ ፕሮጀክታይል ቢኮዝ ወፍ በሰማይ ስትበር የራሷ የሆነ ሞቲቭ ፎርስ ስላላት ፕሮጀክታይል አትባልም። በግራቪቲ ሳይሆን በራሷ በምትጨማምረው ፎርስ ነው የምትንቀሳቀሰው። ቢ ኤስቶን ስራውን አፕ ወደ ላይ ስንወረውር። አሁን እዚህ ጋር ሆን ብዬ ነው ይሄን ስቶን ስራውን አፕ ያልኩት። ቨርቲካል ሞሽን ነው፣ ዋን ዳይሜንሽን ነው። ይሄ ዋን ዳይሜንሽን ነው ግን ፕሮጀክታይል ነው። አሁን እዚህ ጋር ያለው ሚስኮንሴፕሽን ፕሮጀክታይል ሞሽን ላይ ከርቭድ የሆነ ሞሽን ብቻ። ለምሳሌ ኳስ ከመሬት በሆነ አንግል ሲመታ ከርቭድ ሞሽን ነው። ወይም ከሆነ ቶፕ ቢልዲንግ ላይ ሆሪዞንታሊ ድንጋይ ብንወረውር ከርቭድ ሞሽን ይሰራል። ስለዚህ እነዚህ ብቻ አይደሉም ፕሮጀክታይል ሞሽን። ፍሪ ፎልም ፕሮጀክታይል ሞሽን ነው። አታን አንግልም ፕሮጀክታይል ሞሽን ነው። ስለዚህ ፕሮጀክታይል ሞሽን ሊኒየርም ሊሆን ይችላል፣ ቱ ዳይሜንሽንም ሊሆን ይችላል። ፕሮጀክታይል የሚያስብለው የፓዙ አይነት ሳይሆን በኤምጂ ብቻ መንቀሳቀሱ ነው። ስለዚህ ፕሮጀክታይል ሞሽን ቱ ዳይሜንሽናል ሞሽንም ሊሆን ይችላል፣ ዋን ዳይሜንሽናል ሞሽን ሊሆን ይችላል። እዚህ ጋር በዚህ መጽሐፍ ግን እንድንማር የተፈለገው ቱ ዳይሜንሽናሉን ነው ማለት ነው። ኤኒዌይዝ ቱ ዳይሜንሽናል መሆን ወይም ዋንዲ መሆንም ይችላል ማለት ነው። ስለዚህ ቢ ኢት ኢዝ ፕሮጀክታይል ሞሽን። ሲ ኤ ቦል ኪክድ አት አን አንግል ቴታ አባቭ ዘ ግራውንድ። ልክ እንደዚህ ማለት ነው። እንዲቻ አድርገን እንደዚህ ስንመታ ይሄ ከርቭድ ነው። ኢት ኢዝ ፕሮጀክታይል ሞሽን። ዲ አን ኤርፕሌን ፍላይንግ ሆሪዞንታሊ። ይሄ ኤርፕሌን ስለሆነ ምን አለው መሰላቸው? ኢንጂን አለው። ስለዚህ ኢንጂን ወይም ሞቲቭ ፎርስ ያላቸው ነገሮች ፕሮጀክታይል አይባሉም። ኢንጂን ወይም ሞቲቭ ፎርስ ያላቸው ነገሮች ይሄ ኢንጂን ስላለው ኖት ፕሮጀክታይል አይባልም። ስለዚህ ዲና ኤ ፕሮጀክታይል አይደሉም ማለት ነው። ኦኬ ኢ ኤማን ጃምፒንግ፣ የርዝመት ዝላይ የሚዘል ሰው መጀመሪያ ኢኒሻል ቬሎሲቲ ሰጥቶ ስለሚዘል ይሄንም እንደ ፕሮጀክታይል እንቆጥረዋለን ማለት ነው። ኦኬ ዘ ኔክስት ቶፒክ ሜን ፖይንት ዘ ሞሽን ኦፍ ኤ ፕሮጀክታይል ኢዝ ኮልድ ፕሮጀክታይል ሞሽን። አሁን ብዙ ተማሪዎች ዋት ኢዝ ፕሮጀክታይል ሲባሉ ኢት ኢዝ ኤሞሽን ምናምን ብለው ይጀምራሉ። ኤሞሽን ብላችሁ ሳይሆን የምትጀምሩት ፕሮጀክታይል ኢዝ አን ኦብጀክት ነው የምትሉት። አን ኦብጀክት ዋት ታይፕ ኦፍ ኦብጀክት? ኢት ኢዝ አን ኦብጀክት ዛት ሙቭስ ኢን ፍሪ ስፔስ
ኦንሊ ባይ ግራቪቴሽናል ፎርስ ነው። ግን ዋት ኢዝ ፕሮጀክታይል ሞሽን ስትባሉ ግን ኢት ኢዝ ዘ ሞሽን ኦፍ የፕሮጀክታይል ነው በአጭሩ። ፕሮጀክታይል የሚያካሂደው እንቅስቃሴ ፕሮጀክታይል ሞሽን ይባላል። ኤንድ ዘ ፓዝ ያ የሚከተለው መስመር ደግሞ ትራጀክታሪ ይባላል። ፓዙ የሚከተለው ፓዝ ትራጀክታሪ ይባላል ማለት ነው። እስኪ ይችኛዋን እንጀምር። ፕሮጀክታይል አታናንግል። እንግዲህ በዚህ መጽሐፍ ፕሮጀክታይል አታናንግል እና ሆሪዞንታል ፕሮጀክታይል ነው የምናየው። ይሄኛውን አስቀድም ያለው ፕሮጀክታይል አታናንግል የሚለው ማለት ነው። ፕሮጀክታይል አታናንግል ማለት ለምሳሌ ኳስ ከመሬት ይሄ አሁን መሬት ቢሆን ይህ መሬት ቢሆን ሆሪዞንታል ሞሽን ነው ይሄኛው። ይሄኛውን በነገራችን ላይ ኤክስ ማክስ ማለት ትችላላችሁ፣ ወይንም ሌላ ስም አለው አር ማለት ሬንጅ ማለት ነው። ሬንጅ ኢዝ ዘ ማክሲመም ሆሪዞንታል ዲስታንስ ሙቭድ ባይ አን ኦብጀክት። ወደዚህ ያለውን ደግሞ ዋይ ወይንም ወደ ሰማይ ምን ያህል ይሄዳል የሚለውን በዋይ እንገልጻለን ማለት ነው። ስለዚህ የሆነ ኢኒሻል ቬሎሲቲ እንሰጠዋለን። ይችን ዩ ወይንም ቪኖትም ማለት ትችላላችሁ። እዚህ ጋር ጽፌላችኋለሁ። ስለዚህ ይቺ ኢኒሻል ቬሎሲቲ ሁለት ኮምፖነንት አላት። ይቺ ዩ ዋይ ናት። ይችኛዋ ደግሞ ማነች? ዩኤክስ ነች። ስለዚህ እቺ ዩ ናት፣ ሃይፖትነሷ ዩ ናት ማለት። ስለዚህ ዩኤክስ እዚህኛው ጋር እቺ ማናት? ይቺ ዩ ዋይ ነች። ይችኛዋ ደግሞ ዩኤክስ ነች ማለት ነው። ስለዚህ ዩኤክስ ኢዝ ዩ ኮስ ቴታ በትሪጎኖሜትሪ። ዩዋይ ደግሞ ማን ነው? ዩዋይ ዩ ሳይን ቴታ እንላለን ማለት ነው። ስለዚህ ኢንክላይንድ ፕሮጀክታይል ማለት ይሄ ነው። በሆነ አንግል ከመሬት ከፍ አድርገን ኳስ መምታት የኢንክላይንድ ፕሮጀክታይል ጥሩ ምሳሌ ነው ማለት ነው። እንግዲህ ይሄ የመጨረሻ የተጓዘው ዲስታንስ ሬንጅ ወይም ማክሲመም ሆሪዞንታል ዲስፕሌስመንት ኤክስ ማክስ ማለት ትችላላችሁ፣ ወይም አር ማለት ትችላላችሁ፣ ወይንም ሬንጅ ማለት ትችላላችሁ ማለት ነው። ይሄ ደግሞ የመጨረሻ የሚጓዘው ትልቁ ሀይት ኤች ማክስ እንለዋለን። ኤች ማክስ ወይም ዋይ ማክስን ማለት ትችላላችሁ። ኤች ማክስ እቺ ቶፕ ፖይንት ናት። ይሄን ኤ ብንለው ይሄንን ቢ ብንል እዚህ ጋር ያለውን ሲ ብንል ከኤስ ከቢ ያለውን ለመጓዝ እና ከቢ እስከ ሲ ያለውን ለመጓዝ የሚወስድበት ታይም እኩል ነው ማለት ነው። ከኤ እስከ ቢ እንዲሁም ከቢ እስከ ሲ ለመጓዝ የሚወስድበት ታይም እኩል ነው ማለት ነው። አሁን እዚህ ጋር ትልቅ ትኩረት ማድረግ ያለብን ፕሮጀክታይል ሞሽን ዘ ኦንሊ ፎርስ ማን ነው? ዘ ኦንሊ ፎርስ ኢዝ ኤምጂ። ዘ ኦንሊ ፎርስ ኤምጂ ኢዝ ዘ ኔት ፎርስ። ይሄ በኒውተን ሰከንድ ለው ኔት ፎርሱን ከማን ጋር እኩል ማድረግ ትችላላችሁ? ኤምኤ። ዜርፎር ኤምጂ is equal to what? ኤምኤ። ኔት ፎርስ is equal to ማስ ታይምስ አክሰለሬሽን። ማስን በማስ ስታጣፉት ጂ is equal to ኤ ይሆናል ማለት ነው። ስለዚህ is equal to 9.8 ሜትር ፐር ሰከንድ ስኩዌር ዳውንዋርድ። therefore for the sake of calculation ጂን 10 እያደረግን እንሰራለን። 10 ሜትር ፐር ሰከንድ ስኩዌር ዳውንዋርድ። ኦኬ ስለዚህ አሁን ስዕሉን እንደገና ልሳላችሁ። እዚህ ጋር ይሄን ዋይ ብያለሁ፣ ይሄንን ኤክስ ልበል። ዚስ ኢዝ ዋይ ወይም ቨርቲካል ፓርት፣ ዚስ ኢዝ ዋይ ኤንድ ዚስ ኢዝ ኤክስ። ኦኬ እንግዲህ ይህ የሚጓዘው ፓዝ ነው። ዚስ ኢዝ አ ፓዝ ፎሎድ ባይ ዘ ኦብጀክት። የሆነች አንግል ቴታ ትኖረኛለች እዚህ ጋር የወረወርኩባት ማለት ነው። ኦን ኢትስ ዌይ አፕ ይሄ ዩዋይ ነው። አሁን ዩዋይ ምን እየሆነ ነው የሚመጣው? እየቀነሰ ነው የሚመጣው። ስለዚህ ይሄ ዲሰለሬትድ ሞሽን ነው። ኤ ቢ ሲ ብል ከኤ እስከ ቢ ቪዋይ እየቀነሰ ነው የሚመጣው። ቨርቲካል ቬሎሲቲ ዲክሪዝስ። ቨርቲካል ቬሎሲቲ ወይም ቪዋይ እየቀነሰ ነው የሚመጣው። ቪዋይ ዲክሪዝስ። ስለዚህ ዲሰለሬሽን ትላላችሁ ማለት ነው። ዲሰለሬሽን ወይም ኔጌቲቭ አክሰለሬሽን። ኤክስ ኮምፖነንት ኮንስታንት ነው። ዩ ኮስቴታ ዩ ኤክስ እዚ ኳልተዋት ዩ ኮስቴታ። ስለዚህ ኮንስታንት ኤክስ ኮምፖነንት ኦፍ ዘ ቬሎሲቲ ኢዝ ኮንስታንት። እዚህ ጋም ኮንስታንት ነው፣ እዚህ ጋም ኮንስታንት ነው፣ እዚህ ጋም ኮንስታንት ነው። ኤቭሪዌር ኮንስታንት። ዜርፎር ዚስ ኢዝ ቪኤክስ ኢዝ ኢኳል ቱ ዩኤክስ።
እዚህ ጋም ዩኤክስ ነው። ስለዚህ ኢን ፕሮጀክታይል አት አን አንግል ዘ ሆሪዞንታል ቬሎሲቲ ኢዝ ኮንስታንት። ዚስ ኢዝ ቬሪ ኢምፖርታንት። ሆሪዞንታል ቬሎሲቲ ኢዝ ሆሪዞንታል ቬሎሲቲ ኢዝ ኮንስታንት። ቬሎሲቲ ኢዝ ኮንስታንት። ስለዚህ የትም ቦታ ላይ ኤ ላይም ቢ ላይም ሲ ላይም ኤኒዌር ኢን ኢትስ ትራጀክታሪ ሆሪዞንታል ቬሎሲቲ ኢዝ ኢኳል ቱ ዋት ዩኤክስ ኢዝ ኢኳል ቱ ዩ ኮስ ቴታ ስሩ አውት ኢትስ ሞሽን። ስለዚህ በቃ ሆሪዞንታል ቬሎሲቲ ፈልጉ ከተባላችሁ ዩ ኮስ ቴታ ነው የምታደርጉት ማለት ነው። ኦኬ ስለዚህ ሆሪዞንታል ቬሎሲቲ ኢዝ ኮንስታንት ብያለሁ። ስለዚህ ሆሪዞንታል ቬሎሲቲ ኮንስታንት ከሆነ ሆሪዞንታል ፓርት ኦፍ ኤ ፕሮጀክታይል ኢዝ ዩኒፎርም ሞሽን። ሆሪዞንታል ፓርት ኦፍ ኤ ፕሮጀክታይል ኢዝ ዩኒፎርም ሞሽን። ሆሪዞንታል ፓርት ኦፍ ኤ ፕሮጀክታይል ኢዝ ዩኒፎርም ሞሽን። ኢዝ ዩኒፎርም ሞሽን። አሁን ስለ ቨርቲካሉ እናውራ። አሁን ቨርቲካል ፓርቱን ስናወራ ምንድነው እዚህ ጋር ቪዋይ እየቀነሰ ይሄዳል ብያቸዋለሁ። ቪዋይ እየቀነሰ ነው የሚሄደው። እዚህ ጋር ደግሞ ከቶፕ ጀምረን ወደ ታች ደግሞ እየጨመረ ነው የሚሄደው። ከቶፕ ወደ ታች ስንወርድ እየጨመረ ነው የሚሄደው ዋይ ፓርት ማለት ነው። ስለዚህ እዚህ ጋር ልክ ሲ ላይ ሲደርስ ኤ ላይ ያለውን ቬሎሲቲ ግን ዳውንዋርድ የሆነ ቬሎሲቲ ይኖራል ማለት ነው። ስለዚህ አሁን ስለ ቪዋይ ስናወራ ወይ ወረቀት ልጨምር። ኦኬ ስዕል እንደገና ልሳል። This is vertical displacement and this is horizontal displacement. Let me draw the curve. Making the angle bigger. This is theta. Therefore, the vertical velocity here there is uy እና እየቀነሰች ነው የምትመጣው። ቅድም እንደነገርኳችሁ እዚህ ጋር ቪዋይ ዜሮ ናት። አዘቶፕ ቪዋይ ዜሮ አንዷ ኢምፖርታንት ፖይንት ይችላል። ዘ ቨርቲካል ቬሎሲቲ አዘቶፕ ዜሮ። ከዛ በኋላ ግን መጨመር ይጀምራል። ልክ እዚህ ጋር ከኤ እስከ ቢ እየቀነሰ እንደመጣው ከቢ እስከ ሲ ደግሞ እየጨመረ ይመጣል። ግን አቅጣጫው ምን ይሆናል ማለት ነው? ዳውንዋርድ ይሆንላቸዋል። ስለዚህ ሲ ላይ ሲደርስ የኤን ቬሎሲቲ ሪጌይን ያደርጋል። ነገር ግን ዳውንዋርድ ነው ማለት ነው። ስለዚህ ከኤ እስከ ቢ ቨርቲካል ሞሽን ኤ ቱ ቢ ቪዋይ እየቀነሰ ነው የሚመጣው። ዲክሪዝ ያደርጋል። ስለዚህ ዲሰለሬሽን ማለት ነው። አት ቢ ዜሮ ነው። ቢ ቱ ሲ ቪዋይ ኢንክሪዝ ነው። ኢት ኢንክሪዝስ ኢን ማግኒቲዩድ ኤንድ ዳውን ነው ዳይሬክሽኑ ማለት ነው። እዚህኛው ላይ ዲክሪዝ ሆኖ ዳይሬክሽን አፕዋርድ ነው። Therefore, in vertical part of a projectile motion, it is uniformly accelerated motion. It decelerates on its way up and it accelerates on its way down. ለዚህ vertical part decelerates on its way up and accelerates on its way down. On its way down ማለት ከቢ እስከ ሲ ድረስ ማለት ነው። on its way down ማለት ቢ ቱ ሲ ማለት ነው። on its way up ደግሞ ከማን እስከ ማን ማለት ነው? ከኤ እስከ ቢ። ስለዚህ ፕሮጀክታይል ሞሽን አት አን አንግል ሁለት ነገር ይዟል ማለት ነው። ኤክስ ፓርቱ ዩኒፎርም ሞሽን ነው። ዋይ ፓርቱ ደግሞ ዩኒፎርምሊ አክሰለሬትድ ሞሽን ነው ማለት ነው። ኦኬ ቀጣይ ቪዲዮ እሰራላችኋለሁ። ቴንክ ዩ